ሰላም ጤና ይስጥልኝ። እንዴት ናችሁ? ናትናኤል እባላለሁ ከቴምር ስቴት። ዛሬ ደግሞ አያት አካባቢ የገነባናቸውን ቤቶች አንድ ባንድ እናሳያችኋለን ማለት ነው። ከኔ ጋር ሁኑ። ጤና ይስጥልኝ። እንዴት ናችሁ? ዛሬ እንግዲህ በአያት አካባቢ የገነባናቸውን ቤቶች ነው የምናሳያችሁ። ይሄኛው አንዱ ኦልሬዲ ደንበኞች እየኖሩበት የሚገኘው ሳይታችን ነው ማለት ነው። ጥቅቅሎ የተሰራ ይሄ አያት ጋር የሚገኘው ሳይት ነው። ይሄኛው ሳይታችን ደግሞ እንደምታዩት ፕሮግረሱን ይመስላል። በአያት አቻንቲን የሚለው የሳይት ስያሜ ያለው ሳይታችን ነው። ይህን ይመስላል ፕሮግረሱ። አሁን ደግሞ የማሳያችሁ የቴምር ፕሮፐርቲስ አያት ሎሚያድ ሱፐርማርኬት አጠገብ ያለው ሳይታችን ነው ማለት ነው። እንደምታዩት ፕሮግረሱ ይህን ይመስላል። ቅድም ካሳየዋችሁ የደንበኞች እየኖሩበት ያለው አንዱ ሳይታችን ከሱ ፊት ለፊት ይገኛሉ ማለት ነው። ፕሮግረሱ እንደምታዩት እዚህ ደረጃ ላይ ደርሷል ማለት ነው። አያችሁት እንዴት እንደሚያምር። ይሄኛው ሳይታችን ደግሞ እንደምታዩት ከቴምር ፕሮፐርቲስ ከአያት አደባባይ ወደ ጣፎ መስመር በሚወስደው ወይም ደግሞ ከፍሬሽ ኮርነር አጠገብ ያለው ሳይታችን ነው። ወይም ደግሞ ከሎሚያድ ሱፐርማርኬት ዝቅ ብሎ የሚገኘው ሳይታችን እንደምታዩት ፏ ተደርጎ ነው የተሰራው። አሁን ደግሞ ማሳያችሁ ይሄ ቅንጡ ዘመናዊ አፓርትመንት የተገነባው በቴምር ፕሮፐርቲ አማካኝነት ነው ማለት ነው። ይሄኛው ሳይታችን የሚገኘው በአያት አደባባይ ወይም ደግሞ ደራርቱ አደባባይ አጠገብ ይገኛል ማለት ነው። እንደምታዩት ዘመናዊ አፓርትመንት ነው። ጥንቅቅ ብሎ ነው የተሰራው። ፕሮግረሱም ይህን ይመስላል። ይሄ ደግሞ አያት ፈረስ ቤት ያለው ሳይታችን ነው። ያ ማለት ከአያት አደባባይ ወደ አያት 49 በሚወስደው መንገድ ላይ ያለው ሳይት ነው። ከጊፍት ሪል ስቴት አጠገብ ይገኛል የኛው ሳይታችን። እንደምታዩት ፕሮግረሱ እዚህ ላይ ደርሷል ማለት ነው። እንግዲህ ቴምር ከገነባቸው አያት አካባቢ ካሉት ሳይቶቻችን አንዱ የአያት ፈረስ ቤት ሳይታችን ነው ማለት ነው። ፕሮግረሱ እንደምታዩት ይህን ይመስላል። ቆንጆ ተደርጎ ነው የተሰራው። ሌላኛው ሳይታችን ደግሞ የመጨረሻው ሳይታችን ነው ማለት ነው። ይሄ ሳይት የሚገኘው በአያት 49 ሲሆን እንደምታዩት ፕሮግረሱ ይህን ይመስላል ማለት ነው። እዚህኛው ሳይታችን ላይ ትንሽ ስቶኮች አሉት ለሽያጭ የዋሉ ትንሽ የተባሉ ቤቶች አሉ። እነዚህ ላይ መግዛት ትችላላችሁ። ባለ 3 መኝታ ናቸው። ከዛ ውጪ ግን እንደነገርኳችሁ እንግዲህ ቴምር ፕሮፐርቲስ አያት አካባቢ የገነባቸውን ሳይቶች ነው እስካሁን ያሳየዋችሁ። ከዛ በተጨማሪ ደግሞ አሁን ላይ አክቲቭሊ እየተገነቡ ያሉ ሳይቶችና እንደዚሁም ሽያጫቸው አክቲቭ የሆኑ ሳይቶቻችን በፒያሳ ሊሴ ገብረ ማርያም፣ አዋሬ ቤተ መንግስት አጠገብ፣ በአፍሪካ ህብረት በመሃል ቡልጋሪያ ቃሊቲ ገላን ኮሜርሻል ሞሎችን እየገነባ እንገኛለን ማለት ነው። እነዚህን ቤቶችና የንግድ ሱቆችን ለመግዛት ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉን። እኔ ናትናኤል ነኝ። መልካም ጊዜ ይሁንላችሁ።